የሀገር መከላከያ ሰራዊት የጥፋት ስትራቴጂስቱና ዋነኛው ጁንታው መሪ ሰባሃት ነጋን ጨምሮ ሌሎች የጥፋት ቡድኑና አመራሮች በቁጥጥር ስር መዋሉን መግለጹ ይታወሳል። የጁንታው አመራሮች የሀገር መከላከያ ሰራዊት የፌዴራል ፖሊስና ሌሎች የፌዴራል ጸጥታ ተቋማት ባደረጉት ፍተሻና አሰሳ ከተደበቁበት ለሰው ልጅ እጅግ አስቸጋሪ የሆነ ሰርጥ ውስጥ ነው በቁጥጥር ስር የዋሉት። የጥፋት ቡድኑ አመራሮችን ለመከላከል በአካባቢው ጥበቃ ላይ የነበረ የጁንታው ታጣቂ ኃይል መደምሰሱም በወቅቱ ተገልጿል። በዚህም መሰረት የጁንታው ቁንጮ አመራርና የጥፋት ስትራቴጂስት ሰባሃት ነጋ፣ ቅዱሳን ነጋ የትግራይ ክልል አፈ ጉባኤ የነበረች፣ ቴዎድሮስ ሀጎስ የመለስ አመራር አካዳሚ ፕሬዝዳንትና የኤፈርት ቦርድ ኃላፊ የነበረ፣ አባዲ ዘሙ በሱዳን የኢትዮጵያ የቀድሞ አምባሳደር የነበረና የጁንታው ፖለቲካ ክንፍ የተቀላቀለ፣ ዶክተር ሰለሞን ኪዳኔ የቀድሞ የትግራይ ክልል ከተማ ልማት ቢሮ ኃላፊና የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ኃላፊ የነበረ፣ ገብረመድን ተወልደ የክልሉ ንግድ ቢሮ ኃላፊ የነበረ፣ ወልደ ጊዮርጊስ ደስታ የክልሉ መንገድ ትራንስፖርት ቢሮ ኃላፊ የነበረ፣ ተክለወይና አሰፋ የማርት ስራ አስፈጻሚ የነበረ፣ ወይዘሮ ምህረት ተክላይ የክልሉ ምክር ቤት ህግ አማካሪ የነበረች ሁሉም በዛሬው ዕለት አዲስ አበባ ገብተዋል። የምዕራብ እዝ ዋና አዛዥ ሜጀር ጀነራል መሰለ መሰረት እንዳሉት ጀግናው መከላከያ ሰራዊት በአስቸጋሪ ሁኔታዎች ውስጥ የጁንታውን ኃይል ድል አድርጎ አሁን ደግሞ የቡድኑ አመራሮችን በቁጥጥር ስር እያዋለ መሆኑን ተናግረዋል። ሰራዊቱ በህግ ማስከበርና ህልውና ዘመቻ አንጸባራቂ ድሎችን እያስመዘገበ መሆኑን ጠቅሰው የሀገር መከላከያ ሰራዊት የጥፋት ስትራቴጂስቱና ዋነኛ ጁንታ መሪ ሰባሃት ነጋን ጨምሮ ሌሎች የጥፋት ቡድኑ አመራሮች በቁጥጥር ስር መዋሉን ነው የተናገሩት። እነዚህን ወንጀለኞች ለማደን ሌት ተቀን ያው መሬቱ እንደሚታወቁት ከፍተኛ ውጣ ውረድ ያለበት ነው፣ በረሃ ነው። ይበልጥ ደግሞ ወደዚህ ሲታልፍም ከዛ ጊዜ ጀምሮ ወሪ ወንዝ ተከትላ ወሪን ካሽ ከተሻገረችን በኋላ ተከዘን ወደ ቀኝ እየተወች የማደኑን የማሰሱን ስራ ነው ቀጠለች። ለዚሁም በተሰጣት ግዳጅ ቀጠና አሰላለፈውን አስተካክላ ብርጌድ 2 የአራት ክፍለ ጦር የቴዎድሮስ ክፍለ ጦር ብርጌድ 2 ከፊት በማድረግ ወደ ተከዘ በረሃ ኢንፎርሜሽን አግኝታው ሰው ምናልባት ሰው እዛ ይኖራል ተብሎ ማመን በሚያስቸግር መልኩ ገደል ገብታ ሸጥ ቁርጣ ትልቅ ፍርፍራን ሸጥ ወይ ወንዝ ተከትላ መጨረሻ እነዚህን ሰዎች ለመያዝ ችላለች። የ4ኛ ክፍለ ጦር አዛዥ ኮሎኔል አማረ በአታ በበኩላቸው ሰራዊቱ ሌት ተቀን ደከመኝ ሰለቸኝ ሳይል ቀሪ የጁንታውን ቡድን አመራሮች ከያሉበት እያደነ እንደሚገኝም ገልጸዋል። በመሰረቱ አንድ ነገር መረዳት ያለብን ነገር ግን ኮምፕሊትሊ ህዝቡ ከጁንታው ጋር እንዳልነበር ግን የሚያሳይ ሀቅ አለ። ህዝቡ በጣም መሮታል። እነሱ ሲመጡ ውጡሉ ነው የሚሏቸው፣ አይደለም ጀራ ሊሰጣቸው ውጡሉ ነው የሚሏቸው። ለምን መጣችሁ ነው ያሏቸው የነበሩት እና ይሄ ራሱ አንድ ድጋፍ አድርጎናል። ከዛ ሌላው የነበረው ምንድነው ያው ኢንፎርሜሽን ነው። ኢንፎርሜሽን ተከትለ ስትሄድ የግድ እነሱ አብሪ ያስቀምጣሉ። አብሪው ሲያስቀምጡ የግድ ያ አብሪው ከመጨቃጨቅ ይልቅ በጎን ማለፍ ጠቃሚ ሆኖ ስለተገኘ እነሱ ያስቀመጡትን አብሪና ተዋጊ ብሎ ኃይል ያስቀመጡትን ነገር በግራ በማጠፍ ነው ይሄ ኃይል ይሄ ስራ ሊሰራ የቻለው። ስለዚህ ስታየው በመሰረቱ አንድ ህዝብ መራለው ብሎ ለሚያስበው ነገር ያስባል ብለህ ማታስበው ድርጊት ነው ሲፈጽም የነበረው።